ያለንበትን የዝግጅት ደረጃችንን አጠቃላይ ምርጫ ሰላማዊ ፍጹም ሰላማዊ ሆኖ እንዲጠናቀቅ ምን እየሰራን እንደሆነ ዋና ስራዎቻችንን እና ያለንበትን የዝግጅት ደረጃዎቻችንን እንደዚሁ ለክልሉ ሕዝብ እና ለሚዲያ ተቋማት ግልጽ አድርገን ነበረ። ወደዚህ ስራ ስንገባ ያሉንን ያደረግናቸውን ዋና ዝግጅቶች አሳውቀን ነበር የገባነው። እንደምታወቀው ሁላችሁ ተንቀሳቅሳችሁ እንዳያችሁት ከጫፍ እስከ ጫፍ በክልላችን ውስጥ አጠቃላይ የምርጫ ድምፅ አሰጣጥ ስርዓቱ በጣም ፍጹም ሰላማዊ እና ጸጥታ የሰፈነበት ሆኖ ነው የተጠናቀቀው። ምንም ያጋጠመን ችግር አልነበረም። ከወትሮ የተለየ ቀን ነው ብዬ ወስዳለሁ። ማህበረሰቡ በገጠር በከተማ ለምርጫ ድምፅ ሂደት ወጥቶ ሲሰለፍ ረዣዥም ሰልፎች ነበሩ። እንዳያቸዋቸው በከተማ የሰልፉ ብዛት ረዣዥም ሰልፎች ስላሉ ሰዓት ሁሉ ተጨምሮ እስከ ምሽቱ 6 ሰዓት ድረስ ምርጫ ቤቱ እና ምርጫ ቦርዱ በፈቀደው መንገድ ሲደረግ ነው የነበረውና በዛ ጊዜ ሁሉ ጸጥታ ኃይላችን የምርጫ ተዋናዮችን ድምፅ አሰጣጥ ሂደቱን ፍጹም ሰላማዊ ሆኖ እንዲጠናቀቅ ሰፊ ስራዎች ተሰርቷል። ውጤታማም ስራ ተሰርቷል ብለን እንወስዳለን። የተፈጠረ ምንም ነገር አልነበረም። ኢቨን የጥቃቅን የትራፊክ አደጋዎች ጭምር አላጋጠሙም። ክልላችን ከላይ እስከታች ከጫፍ ጫፍ ፍጹም ሰላማዊ ነው የነበረው ገጠሩ ከተማው እና የተመዘገበ ምንም ነገር አልነበረም። ህዝቡ ተረጋግተው የተረጋገጠ ሰላም መኖሩን አውቆ ጸጥታ ኃይሉ ላይ ያለውን እምነት በሚገባ በመውሰድ ምርጫ ላይ ትኩረት ሰጥቶ ነው የዋለው የክልላችን ህዝብ። ከዛ ውጪ ሌሊቱን ሙሉ ምንም የተለየ ነገር ሳይኖር ከተሞቻችን በሰላም ነው ያደሩ። ህዝቡ ለዚህ ድጋፍ አድርጎልናል። አንደኛው ድጋፍ ያደረግንባቸው እንቅስቃሴዎች ነበሩ። ትናንት እንደሚታወቀው እነዚህ መጠነኛ የትራንስፖርት ተሽከርካሪዎችን አግደን ነበር እናስታውሳለን። ህዝቡ ለዚህ ተባባሪ ምንም ቅሬታ አልነበረው። ይሄ ያው የተወሰነ ጉዳት የሚጎዳ ነገር እንዳለው እናውቃለን። በዚህ የሚተዳደሩ ዜጎች አሉ። ይህን እንቅስቃሴ መገደብ ሰላም ይበልጣል በሚል እንጂ ጉዳት የለውም ብለን አይደለም ያደረግነው። ምንም ቅሬታ አልነበረው። ማህበረሰባችን በሞተር የምንቀሳቀስ ነው። በአብዛኛው በክልል ውስጥ ያሉ ከተሞች የሚደረገው እንቅስቃሴ የግል ትራንስፖርት በተለይ ባለ 2 ጎማ ሞተር ነው። ሞተር አጠቃላይ ከገጠሩ ክፍል ከከተሞቻችን እንቅስቃሴ እንዳያደርጉ አድርገን ነበር። እዚህ ፍጹም ከሌላው ጊዜ በተሻለ ሁኔታ ተባብሮልናል ህዝቡ። ሌሎች የትራንስፖርት እንቅስቃሴዎችንም ገድበን ነበረ ስራ ውስጥ የገባነው። ለዚህ ፍጹም ትብብር አድርጎልናል ማህበረሰባችን፣ ምስጋና አለ እና ምንም በዚህ ማሰፋው ነገር የለም። ፍጹም ሰላማዊ ሆኖ የድምፅ አሰጣጥ ሂደቱ በሰላማዊ ሁኔታ መጠናቀቁን መግለጽ ነው የሚፈልገው። ይህ ስራ በዚህ ሁኔታ እንዲሳካ ጸጥታ ኃይላችን በየቦታው ተደራጅቶ ቀን ሌሊት ያለ እረፍት ሰርቷል። ህዝባችንም ምርጫ ሂደቱንም ከማከናወን ጎን ለጎን ራሱን፣ አካባቢውን፣ ሰፈሩን፣ ከተማውን፣ ገጠሩን የመጠበቅ ስራንም ተባብሮልናል። ለህዝባችን ከፍ ያለ ምስጋና አለ። ለጸጥታ ኃይላችን እንደዚሁ ላቅ ያለ ምስጋናና እውቅና መስጠት እፈልጋለሁ። ለእናንተም ለሚዲያ ተቋማቶች በሙሉ በዚህ ለተገኛችሁ ሁላችሁ እና ላልተገኙ አንደኛ እኛ የምናስተላልፈው ህብረተሰቡ ጥንቃቄ እንዲያደርግ፣ እንዲደግፈን፣ እንዲተባበረን ስናስተላልፍ የነበራቸውን ሀሳቦች ለህዝቡ ጆሮ እንዲደርስ በእናንተ በኩል ነው የተጠቀምነው። እናንተ ባትተባበሩን ኖሮ በምንም መንገድ ማድረስ አንችልም እና ህዝብና የምንችልበት መንገድ አሳጥራችሁልናል። ባይሆን ኖሮ ጊዜ ይወስዳል እና በተሻለ አገላለጽ እና አቀራረብ አቅርባችሁልናል። ያስተላለፍነውን መልእክት ከጎናችን ነበራችሁ።
እና የእናንተ ድርሻ ከፍ ያለ ነው። የሚዲያ ተቋማት እዚህ የተገኛችሁ በየደረጃ ያላችሁ አመራሮችን፣ ባለሙያዎችን ያደረጋችሁልን ትብብርና አስተዋጽኦ አበርክቶ ለጸጥታ ስራችን ከፍተኛ ድርሻ አለው። እናንተም ለተቋሞቻችሁም ላቅ ያለ ምስጋና ማቅረብ ነው የሚፈልገው። ከዚህ እስከ ምሽቱ 6 ሰዓት ውጪ ነበራችሁ፣ ያው ከዛም በላይ እስከ 7-8 ሰዓት አልገባችሁም። በየቦታ የዞራችሁ የሰላሙንም ጉዳይ አጠቃላይ የምርጫ ሂደቱንም ስትዘግቡ ስትከታተሉ ስለነበራችሁ ያው ትልቅ አጀንዳ ነው። እንደ ሀገርም ያው እናንተም መተባበር ያለባችሁን ነገር ነው የተባበራችሁልን። ስለዚህ ለእናንተ ምስጋና ማቅረብ እፈልጋለሁ። ከዚህ በኋላ የሚቀረን ትንሽ ስራ ነው። ምርጫን መሰብሰብ፣ ግብዓቶችን ወደ አንድ ማዕከል ማሰባሰብ ስራ፣ የቆጠራ እና የውጤት የሚለጠፍባቸው ሂደቶች አሉ። በዚህም ጊዜ ስራዎች አሉ። አሁን ያመጣ ነው ወይም እስከዚህ ድረስ ያረጋግጥ ነው ሰላም በቀጣይነትም የተረጋገጠ እንዲያልቅ የሚመለከታቸው አካላት እና ማህበረሰቡ ከዚህ ስራ ይህን ስራ ጨርሰው ወደ መደበኛ ስራቸው እስከሚመለሱ ድረስ በትኩረት የምንከታተለው ነው የሚሆነው። ይህም በሰላማዊ መንገድ ቀሪ የምንላቸው ስራዎችም ባረጋገጥነው ሰላም እና ደህንነት በተጠናከረ መልኩ የሚቀጥል እንደሚሆን ሙሉ እምነት ነው ያለኝ። ስለዚህ አጠቃላይ በእንዲህ ሁኔታ ውጤታማ የተሳካ እና ፍጹም ሰላማዊ ሆነው እንዲጠናቀቅ ሚናቸው ለተጫወቱ ሁሉ፣ ድጋፍ ላደረጉልን ሁሉ ምስጋናዬን ማቅረብ እፈልጋለሁ። በጣም አመሰግናለሁ።